የዓለምን አስተሳሰብ ከመሩ 50 መጽሐፍት መካከል አንዱ ቅዱስ ቁርአን ነው። ቅዱስ ቁርአንን ከልጅነትህ ትቀራዋለህ እንጂ አንብበህ እንደ ልብ ወለድ አንብበህ እንደ ፍልስፍና የምትገበየው አይደለም። እኔ ሺህ ጊዜ ሞክሬ ሺህ ጊዜ አልተሳካልኝ። በተደጋጋሚ ግን አቅሜ የፈቀደ መጠን ጁማ ላይ ቤት አርብ ሙሉ ከሆነ ቁርአን ማነብበት ቀን ነው። አጠናለሁ። በፈልግ ለጓደኞች አንዱ ብነግር የሚያስጠኑ ልጆች ማግኘት ይችላል። ኢንተርኔት ላይ ይለቃሉ። አሁን ጉልምስና ላይ ስለሆንኩኝ ጥድፊያ ላይ ስለሆንኩኝ የገባኝን ያህል የገበየው ብሄድ በቂ ነው በሚል ነውና አንዱ ቅዱስ ቁርአን መሆኑን ልብ እንድትሉልኝ ይፈልጋለሁ። የዓለምን አስተሳሰብ ከመሩ አላህ ቸር ነው፣ እጅግ በጣም ቸር ነው፣ ሩህሩህም ነው። ኢትዮጵያን ባያሌው ባርኳታል። በእስልምና ማስረጃ ልጥቀስ። እዚህ ዘመን ላይ ምናልባትም በሕይወት ዘመንህ ኢትዮጵያ ውስጥ መተህ የተደሰትክበት ቀን የትኛው ነው ብትሉኝ ለኔ መጋቢት 24 2003 ዓመተ ምህረት ነው። ኢትዮጵያ ከብዙ ሺህ ዓመታት በኋላ ለመጀመሪያ ጊዜ ህዳሴው ላይ ግድብ የጣለችበት ቀን ነው። በቅብብሎሽ አሁን ሰምሮ መልካም በሚባል ደረጃ ላይ ነው ያለው። ይህንን ግን በፕሮፓጋንዳ እጅግ በጣም እንናድና ዜሮ እንሆን ነበረ። አላህ ቸር ስለሆነ እስልምናን ተሰበክን። በእስልምና አማካኝነት አረብኛውን አወቅነው። አረብኛውን ማወቃችንን አያሌ ወንድሞቻችን በራስ ተነሳሽነት የሚለቀቅበንን ፕሮፓጋንዳ በመመከት ተአምር ነው የፈጠሩት። እነዚህን ወንድሞች እና እህቶች እናመስግናቸው። እጅግ በጣም ይገባቸዋል። በደንብ እናመስግናቸው። እኔ እነ መሐመድ አልአሩሲ ወይም ሌሎች ጓደኞቼ አዳራሽ ውስጥ ሲገቡ እዛ አዳራሽ ውስጥ ንግግር ማድረግ ከሆነ ሐሳቤን ገትቼ ነው የውላችሁ አላህ ከላከልን አንዱ መሐመድ አልአሩሲ አዳራሽ ውስጥ እየገባ ነውና እባካችሁን ተቀበሉት ነው የምለው። እጅግ በጣም አስፈላጊ ሰዎች ናቸው። እሱን ብቻ ሳይሆን ሌሎች ወንድሞቻችንም አየር ላይ ሳገኛቸው እግዚአብሔርንም ከልብ አመሰግናለሁ፣ አላህንም አመሰግናለሁ። ነብዩም እስልምና የሰበኩበትን ጊዜ ከልብ እንዳመሰግን ያደርገኛል።